እንዴ ብዙ ጠራው እኮ ምን ሆነሽ ነው? አይፎን አድርገሽ ስም እንዴ ያው እያለከለክሽ ነው። አልሰማሁሽም ነበር። ታድለ ግን አንተ ሁሌም እንደሳክ እንደተጫወትክ እንደማረብና አይደል? ህመምን በሚያምር ፈገግታና ልብስ ውስጥ እንዴት መደበቅ እንዳለብኝ ጠንቅቄ ስለማውቅ ግን እኮ ለሚመለከት ሰው ደስተኛ ነህ። አምላክ ይመስገን። በሳቄ መከፋቴን፣ ማዘኔን፣ በልብሴ ደግሞ መቸገር ማጣቴን አምላክ እንዴት መደበቅ እንዳለብኝ ተምሮኛል። ከላይ ያለ ማንነትና ከውስጥ ያለ ማንነት ትለያያላችሁ። ከላይ በፈገግታና በቆንጆ ልብስ የተሞላ ነህ። በእያንዳንዱ ትግል ውስጥ የማይታዩ በረከቶች አሉ። ፈጣሪ ሁል ጊዜ ፈገግ እንድል ስላስተማረ። እሺ ወዴት ነህ? ጠብቀኝ እንጂ። ወደ ሰላሜ፣ ወደ ጸሎቴ እንጣ ነይ። ግን እኮ ደፍሬ ሱፍቴ መቆም ሞራል የለኝም። በየትኛው ስራዬ ማን ንጹህ አለ ብለሽ ነው? እንሂዳ ከናውጤቴ ንጹህ ሆንሽማ ምን ትሰሪያለሽ ቤተክርስቲያን? የዘማዊቷን ታሪክ ታውቂ?